ኦብሊክ ሰርፌስ፣ ኢንክላይን ሰርፌስ፣ ኢንክላይን ሰርፌስ፣ ኢንክላይን ሰርፌስ፣ ሰርኩላር ሆል፣ ሰሚ ሲሊንደሪክ ሆል። ይሄ ሁላ እንግዲህ በአንድ ጥያቄ ውስጥ ነው። ሰላም እንዴት አላችሁ? ቴዎድሮስ ነኝ። ዛሬ ይህን ፒክቶሪያል እንዴት መልቲ ቪዎችን እንደምናወጣ አብረን እናያለን። የጥያቄውን ፍሮንት ቪው ከመስራታችን በፊት ቪዎቹን ከመስራታችን በፊት አስቀድመን ልንረዳቸው የሚገቡ ህጎች አሉ። ለምሳሌ ፕሌኖች የሚባሉት ልክ እንደ ወረቀት አስባቸውና ለጥ ያለ ወረቀት አይነት ማለት ነው። የተለያየ ቅርጽ ሊኖራቸው ይችላል፣ ግን ለጥ ያለ ወረቀትም የተለያየ ቅርጽ ሊኖረው ይችላል። እኛ ሬክታንግል ነው የለመድነው፣ ግን ወረቀቱን ኤል ሼፕ ብትቆርጡት አሁንም ለጥ ያለ ነው፣ ኤል ሼፕ የሰራ ወረቀት ይሆናል። እና ልክ እንደዚህ ፕሌን የሆኑ ቀጥ ያሉ ሰርፌሶች ፕሌኖች በሁለት በኩል ብቻ 6 ፕሪንሲፓል ቪዎች አሉ። አንድን 3D ኦብጀክት 6 ዞረን ፐርፐንዲኩላር ሆነን ማየት እንችላለን። 6 ቦታ ዞረን ማለት ነው። ከላይ ከታች፣ ራይት እና ሌፍት እና ደግሞ ፊትና ኋላ ፍሮንት እና ሬር የምንለው ማለት ነው። በእነዚህ ቦታዎች ማየት እንችላለን። እና ፕሌኖች በሁለት ቦታዎች ብቻ ነው ፕሌን ሆኖ የሚታዩት እንጂ በሌላ ቦታ ላይን ሆኖ ነው የሚታዩት። ለምሳሌ አሁን እዚህ ጋር ቀይ ያደረኩበት ቦታ በፍሮንት በኩል ስመጡ ምን ሆኖ የሚታየው? ስትሬት ላይን ሆኖ ነው የሚታየው። እዚህ ጋርም ቀይ የማድረግበት ቦታ ሆኖ የሚታዩት በፍሮንት በኩል ስመጣ ሆኖ የሚታዩት ስትሬት ላይን ነው ሆኖ የሚታዩት። በዛ ጋርም አይታይም እንጂ በዚህ ጋር የቀጠለው እዚህ ጋር ጫፉ የፒክቶሪያላችን ጫፍ ላይ ያለው ሰርፌስ ፕሌን ነው። የእቃው መጨረሻ ያለ ፕሌን ነው። እሱም ፕሌን የተለያየ ቅርጽ ሊኖር ይችላል፣ ግን ፍሮንት ላይ ሲመጣ አንድ ቨርቲካል ላይን ቀጥ ያለ ቨርቲካል ላይን የሚሰራ ነው የሚሆነው። ስለዚህ ይህንን መረዳት መቻል አለብን መጀመሪያ። ሌላኛው ደግሞ ላይኖች ናቸው። መስመሮችም እንዲሁ በአራት ሳይድ ስናቸው ይሄ ፍሮንት ላይ፣ ሬር ላይም፣ ራይትም ሳይድም ላይ ላይን ሆነው በሁለት ፕሪንሲፓል ቪዎች ደግሞ ፖይንት ሆነው ይታያሉ። ብዙ ጊዜ እንደዚህ ናቸው። ብዙ ጊዜ ሳይሆን ሁሉ ጊዜ። እና አሁን ለምሳሌ እዚህ ጋር ያለውን ላይን ካያችሁት ከቶፕ ስታዩት ፖይንት ነው የሚሆነው። በፍሮንት እና በራይት ሳይድ ስታዩት ግን ላይን ነው የሚሰራው እንጂ ፖይንት አይደለም የሚሰራው። ለዛ እንደዚህ አይነት ባህሪ ያላቸው ላይኖች። ሌላ ደግሞ የማይታዩ ሆሎች ካሉ ለምሳሌ እዚህ ጋር ሰርክል አለ፣ እዚህ ጋርም ሰርክል አለ። እዚህ ጋር ደግሞ ካያችሁት ሰሚ ሲሊንደሪክ የሆነ ወደ ውስጥ የገባ ቦታ አለ። እና እንደዚህ አይነት ነገሮች ሲኖሩ የሚሸፍናቸው ሌላ ነገር ፊት ለፊታቸው ሊኖር ይችላል። በየሆነ ሳይድ በኩል በየሆነ ፕሪንሲፓል ቪው መተን ስናየው ለምሳሌ በፍሮንት እዚህ ጋር ያሉት ሁለቱ ሰርክሎች ከላይ ያለው እና ከታች ያለው ሰርክል ሆል አይታዩም። ሆል ናቸው፣ ቀዳዳዎች ናቸው። በዛ በኩል ስንመጣ አይታዩም። ስለዚህ ሂድን ላይን እንጠቀማለን ልላችሁ ፈልጌ ነው። ሴንተር ላይንም ደግሞ እንጠቀማለን ሰርክል መሆናቸውን ለመግለጽ። ሌላኛው መርሳት የሌለብን ኦብሊክ ሰርፌሶች ደግሞ እዚህ ጋር ልክ እንዳለው አይነት ኦብሊክ ሰርፌሶች ደግሞ በሁሉም ቦታ ይታያሉ። ትሪያንግል ናቸው ብዙ ጊዜ እና በሁሉም ቦታ ይታያሉ። ቅርጻቸው የተለያየ ሊሆን ይችላል፣ መጠናቸውም የተለያየ ሊሆን ይችላል፣ ግን በሁሉም ቦታ አፒር ያደርጋሉ ኦብሊክ ሰርፌሶች። ይሄን የምነግራችሁ ይሄ በጣም ቤዚክ የሆነው ነው እና ይሄን የምነግራችሁ እነዚህን ነገሮች ቀድማችሁ ካልተረዳችሁ አብሮ መሄዱ ወይም ደግሞ ጥያቄውን ስንሰራ ግራ ልትጋቡ ስለምትችሉ እነዚህ ነገሮች ክሊር ያልሆኑላችሁ መጀመሪያ አስቀድማችሁ እነዚህ ነገሮች ለመረዳት ሞክሩ። ሌላው ያላነሳሁት ብዬ የማስበው ኦብሊክ ሰርፌሶች በሁሉ በኩል እንደሚታዩት ሁሉ ደግሞ ኢንክላይንድ ሰርፌሶች ደግሞ አሉ። ልክ እዚህ ጋር እና እዚህ ጋር እንዳሉት ለብቻ ኢንክላይንዶችን ብሰራቸው እዚህ ጋር ያለው ለምሳሌ ኢንክላይንድ ነው፣ ይሄኛው ኢንክላይንድ ሰርፌስ ነው። እቺ አይ ቅርጽ የሰራችው ራሱ ኢንክላይንድ ሰርፌስ ናት። በቃ እነዚህ ብቻ ናቸው እዚህ ጋር ያሉት ኢንክላይንድ ሰርፌሶች፣ እነዚህ ብቻ ናቸው። ኢንክላይንድ ሰርፌሶች ደግሞ ምን አይነት ባህሪ ያላቸው? በሁለት ሳይዶች በኩል ለምሳሌ እዚህ ጋር ቶፕ እና አሁን ምልክት ያደረኩባቸው ፕሌኖች የመጀመሪያው እዚህ ጋር አይ ቅርጽ የሚሰራው እና መጨረሻ ላይ ያለው በዚህ በኩል ኤል ሼፕ የሚሰራው ሁለቱ ከቶፕ እና ከፍሮንት ሲታዩ ሬክታንግል አይነት ባህሪ አላቸው። ማለት አይ ቅርጽ ይሰራል ፍሮንት ላይ፣ ጥያቄውን እንሰራዋለን። ፍሮንት ላይ አይ ቅርጽ ይሰራል፣ ቶፕ ላይም ስትመጡ ይሄንን አይ ቅርጽ ይሰራል። መጠኑ ግን የተለያየ ይሆናል። ቁመቱ በአንድ በኩል ሊያጥር ይችላል፣ በአንድ በኩል ሊረዝም ይችላል። ይሄኛውም ኤል ሼፕ እንደዛው ፍሮንት ላይ ረዘም ብሎ ሊታይ፣ ቶፕ ላይ ደግሞ አጠር ብሎ ሊታይ ይችላል። እና እንደዚህ አይነት ባህሪ አላቸው ኦብሊክ ሰርፌሶች። ሬክታንግል አይነት ነገር ሆነው ይታያሉ። ሬክታንግል ስላችሁ ሙሉ ለሙሉ ሬክታንግል ማለት አይደለም፣ ትረዱኛላችሁ ብዬ አስቤ ነው። ልክ የሬክታንግል አይነት ባህሪ ቀጥ ያሉ መስመሮችን የያዙ ማለት ነው። እንደዛ ሆነው ይታያሉ። በሁለት ቦታ እንደዛ ሆነው በሁለት ፕሪንሲፓል ቪው እንደዛ ሆነው ይታዩና
በአንድ ፕሪንሲፓል ቪው ስንመጣ ግን ለምሳሌ አሁን ሁለቱ ያከበብኩባቸው በዚህ በራይት ሳይድ በኩል ብንመጣ ኢንክላይንድ ላይን ነው እንጂ የሚሆኑት ፕሌንነታቸው አይታይም። ፕሌን አይሆኑም። ምንም አይነት ሼፕ አይሰሩም። ላይን ብቻ ነው የሚሰሩት። ሼፖቹን ነው ፕሌን እያልኳቸው ያለሁት እና ምንም አይነት ፕሌን አይሰሩም። የሚሰሩት ላይን ብቻ ይሆናል ማለት ነው። ኢንክላይንድ ላይን ነው የሚሰሩት እና እሱንም ለመረዳት ሞክሩ። አሁን ወደ ጥያቄውን ወደ መስራት እንግባ። ከፍሮንቱ ብንጀምር ፍሮንቱን ከመስራት ብንጀምር ፍሮንት ላይ ሊታዩን የሚችሉትን መጀመሪያ ለይተን እናውጣቸው። ለምሳሌ እዚህ ጋር ያለው ሬክታንግል ይሄ ይታያል በፍሮንት በኩል። ፍሮንታችን እዚህ ጋር ተሰጥቶናል ኤፍ ተብሎ በፍሮንት በኩል እዚህ ጋር አሁን ይታየናል። ከዛ ይሄ ኢንክላይን ሰርፌስም ይታየናል። ሌላ የሚታየን እዚህ ከላይ ያለው ይሄኛው ይታየናል። ይሄም ይታየናል። እዚህ ጋር ያለው ኢንክላይን ሰርፌስ፣ ይሄ ኦብሊክ ሰርፌስ ይታየናል። እችኛዋ ትታየናለች። እችኛዋ አይ ቅርጽ የምትሰራ ኢንክላይንድ ፕሌን ትታየናለች። እና ከላይ ያሉት ሁለቱ ሆሎች ከላይ ያለው ይሄኛው ክብ እና ከታች ያለው እዚህ ጋር ክብ ደግሞ ሂድን ላይን ይሰራሉ። እነሱ መርሳት የለብን ሂድን ላይን ይሰራሉ። ሌላኛው ደግሞ እችኛዋ ወደ ውስጥ ግብት ያለችው ሰሚ ሲሊንደሪክ ሼፕ ያላት ሲሊንደሪክ አይነት ሼፕ ሆኖ ግን ግማሽ ሲሊንደር አይነት ወደ ውስጥ ግብት ያሉ ሁለቱ እነዚህ ነገሮች ደግሞ ይታያሉ ፍሮንት ላይ፣ ግን ሙሉ ለሙሉ አይደለም። ትንሽ ይሄኛው ላይን በዚህ ጋርና በዚህ ጋር ያለው የመጀመሪያው የአዩ ጫፍ አለ እዚህ ጋርና እዚህ ጋር ያሉት ላይኖች ይሸፍኗቸዋል፣ ትንሽ ይሸፍኗቸዋል። ስለዛ የሚሸፈን የሰርክል ጫፍ ይኖራል። እዚህ ታች የሚሸፈን የሰርክል ጫፍ ይኖራል። ያንን የሰርክል ጫፍ ለመግለጽ እዚህ ታች ያለውን የሰርክል ጫፍ ሊሸፈን የሚችለውን የሰርክል ጫፍ ለመግለጽ ደግሞ ሂድን ላይን እናደርጋለን። ወደ ውስጥ እስከዛ ድረስ ሂድን ላይን፣ በዚህ ጋርም እስከዛ ድረስ ሂድን ላይን እናደርጋለን። ስለዛ የሚታዩን እነዚህ ናቸው። የማይታዩንም ደግሞ እናውጣቸው። የማይታዩን እነማን ናቸው? እዚህ ጋር ያለው ይሄ ፕሌን አይታየንም። ቅድም እንዳልኳችሁ ይሄ ፕሌን በፍሮንት በኩል ስንመጣ ሙሉ ለሙሉ ላይን ነው እንጂ የሚሆነው በፍሮንት በኩል አይታይም። ሊታይ የሚችለው በራይት ሳይድ ብቻ ነው እና በቶፕም ስንመጣ በፍሮንትም ስንመጣ ላይን ብቻ ነው የሚሆነው። ሌላኛው ደግሞ እንደሱ አይነት ፕሌን እዚህ ጋር አለ፣ ሌላኛው እዚህ ጋር አለ። እነዚህ ፕሌኖች አይታዩንም፣ ሰማያዊ ያደረኩባቸው ማለት ነው። አሁን በኢንስትሩመንት አይደለም የምሰራው፣ ፍሪ ሃንድ ነው። ግን መልቲቪው እንዴት ማውጣት እንዳለብን ለማሳየት እና ይሄ አንደርስታንዲንግ እንዲኖራችሁ ነው እንጂ ሜጀርመንት ተጠቅሞ መስራቱ ቴክኒካል ስለሆነ ብዙ አያሳስትም። ሜጀርመንቶቹን በትክክል ካያችሁ ድረስ ይመጣል። ብዙ ጊዜ ግን የሚያስቸግረው ፒክቶሪያሉን አይቶ መልቲቪውን ማውጣት ነው። ስለዛ ወደ እሱ እንምጣ። መጀመሪያ የሚታየን ምንድነው? ፊት ለፊት ያለው ይሄኛው ሼፕ ብለን ነበር ቅድም። ስለዛ እዚህ ጋር ያለውን ይሄኛውን እዚህ ጋር ያለውን ፕሌን ከመሳል መጀመር እንችላለን። ወይም ደግሞ እዚህ ጋር ያለው ይሄኛው ከዚህ ጀምሮ ወደ ላይ የሚወጣው ይቅርታ ከዚህ 20 ተብሎ የተሰጠን ከዚህ ጀምሮ ወደ ላይ የሚወጣው ከዛ ደግሞ ተመልሶ ወደዚህ ኢንክላይንድ ሰርፌስ የሚሰራው ከዛ ሃፍ ሰርክል ከዛ ላይን ኢንክላይንድ ላይን ከዛ ወደዛ ደግሞ ላይን የሚሆነው እነዚህ ላይኖች እንዳለ አንድ ስትሬት ላይን ነው የሚሰሩት። ቅድም እንዳልኳችሁ ሙሉ ፕሌኑ አንድ ስትሬት ላይን ነው የሚሰራው። እዛ ጋር ያለው ፕሌን በጀርባ በኩል ያለው ፕሌን ስለዛ አንድ ስትሬት ላይን እሰራለሁኝ ማለት ነው። ከዛ በኋላ ከዚህ ስትሬት ላይን በኋላ ከላይ ቶፕ ላይ ደግሞ ያለው ይሄ ቦታ አለ። ቶፕ ይሄ ሙሉ ለሙሉ ይሄ ምን ማለት ነው? ቨርቲካል ላይን ነው የሚሆነው፣ ሆሪዞንታል ላይን ነው የሚሆነው። ወደ ጎን ያለው ሆሪዞንታል ላይን፣ እንደዚህ ሆሪዞንታል ላይን ይሆናል ማለት ነው። ያው በተሰጠው ሜጀርመንት እዚህ ጋር 80 ይላል። እናንተም ተጠቅማችሁ ያንን መስራት ትችላላችሁ። ግን ደግሞ እቺኛዋ ስንት ናት? 35 በዚህ ፊት ለፊት አይን የምትሰራው ማለት ነው። ስለዛ 35 ላይ መጣና እዚህ ጋር ከዚህ ቢሆን 35 ከዛ ከስር ደግሞ ልጀምር። የ35ን ጫፍ አገኘሁት እዚህ ጋር ነው የሚሆነው። ደግሞ ከስር ልጀምር። ከስር ደግሞ ወደ ላይ 20 ይለኛል። እዚህ ጋር ካያችሁት 20 ይላል። ስለዛ 20 ከዚህ ወደዚህ 20 ብሄድ እዚህ አካባቢ ቢሆን በል እንድቻ አይነት ሬክታንግል ትኖራለች። ከዚች ሬክታንግል ደግሞ ከፍ ብዬ 15 እዚህ ጋር 15 የሚላል አይደል? 15 ሄድ እዚህ አካባቢ ቢሆን 15 ይቅርታ የሰርክሉ ሴንተር ማለት ነው። የሰርክሉ ሴንተር ይሆናል። እዚህ ጋር ሴንተር ላይን ይደረጋል ማለት ነው። ሴንተር ላይን ማለት አንድ ረጅም አጭር ረጅም እያደረግን የምንሄደው ማለት ነው።
እዚህ ጋር አንድ ረዥም ላድርግና አጭር ላድርግ ረዥም። ከዛ በኋላ ያው እዚህ ጋር አይ ቅርጽ ይሰራል ማለት ነው። እርግጥ እነዚህ ሜጀርመንቶች ከዚህ እስከዚህ የመጀመሪያውን የአይ ቁመት የምናገኘው ሳይዱን በዚህ በኩል ያለውን ራይት ሳይዱን ከሰራን በኋላ ነው። ልክ እሱ ጋር ስንሰራ ሰርክሏን ሴንተር ስለምናገኝ ሰርክሏን አስቀድመን እንሰራና ከዛ ፕሮጀክት እናደርጋለን። ከዛ ፕሮጀክት አድርገን ነው የምናገኘው። ከፍሮንቱን ጀምር ስለተባባልን ነው እንጂ። ከዛ እንደዚች ይመጣል። እዚህ ጋር አይ ትመጣለች። ከዚህ እስከዚህ ድረስ ከዚህኛው እስከዚህኛው 10 ተብሎ ተሰጥቶናል። እዚህ ጋር አያችሁት 10 ተብሎ ተሰጥቶናል። እሱ ከዛ በተሰጠው ጨርሷላችሁ ማለት ነው። እንቀጥልና እዚህ ጋር ወደዚህ ኢንክላይንዱ ፕሌን አለ ከታች ያለው እሱ እስከየት ነው የሚሄደው? እስከ 80 ድረስ ካያችሁት ይሄኛው ሰርፌስ አይታይም ብለን ነበር ቅድም። በዚህ በኩል ያለው ይሄኛው ሰርፌስ አይታይም። ይሄኛው ሰርፌስ ደግሞ ከላይ ማንን ይነካል? ጫፉ ላይ ቅድም 80 ብለን የተውንበት ቦታ። ስለዚህ እዚህ ጋር ስትሬት ላይን ቀጥ ያለ ስትሬት ላይን ነው የሚኖረን። እንደዚህ ወደ ታች የሚወድ ስትሬት ላይን፣ ከታችም ደግሞ እንደዚህ የሚገጥም ስትሬት ላይን ይኖራል ማለት ነው። ስለዚህ ይሄ ኢንክላይንድ ላይን እዚህ ጋር ያለው ኢንክላይንድ ላይን እዚህ ጋር ያለው ኢንክላይንድ ላይን በፍሮንት በኩል መጥቼ ሳየው ቅድም እንደተባባል ነው ኢንክላይንድ ፕሌኖች በሁለት ፕሪንሲፓል ቪዎች ላይ ሬክታንግል ሆነው ይታያሉ ማለት ካሉን ነው። አሁን እዚህ ጋር 3 ፕሪንሲፓል ቪው ይታየናል። ቶፑ ይታየናል፣ ፍሮንቱ ይታየናል፣ ራይቱ ይታየናል። ከነዚህ ውስጥ በሁለቱ ሬክታንግል ሆነው ይታያሉ። አሁን እዚህ ጋር ረዥም ሬክታንግል ሆኖ ነው የታየው። ለዛ እዚህ ጋር ያለው ይሄ ሬክታንግል ነው ማለት ነው። እዚህ ጋር ያለችው እቺ ሬክታንግል። ከዛ ከዚች ሬክታንግል ጫፍ ላይ ተነስቼ ወዴት ሄዳለሁ? ከዛኛው ጫፍ ድረስ ይሄዳል። እንደዚህ ማለት ነው። ዲያጎናል ክሮስ አደርገዋለሁ። ይሄን እንዲህ ይሆናል ማለት ነው። ከዛ ከዚችኛው ጫፍ መጨረሻ 80 ብያት ከነበረችው ጫፍ 10 ወርዳለሁ። እዚህ ጋር 10 ይለኛል። በቀይ ላድርገው በደንብ እንዲታይ። እዚህ ጋር 10 ይለኛል። ለዛ ከዚህ ወደ ታች 10 ወርድና እዚህ ጋር ወደ ጎን ደግሞ 15 ሄዳለሁ። ከዛ መልሼ 20 ደግሞ ውረድ ይለኛል። 20 እዚህ ጋር አለ። ይኸው 20 ወርድና ወደ ታች ወደ ጎን ደግሞ 15። ከዛ ወደ ታች መልሼ 20 ማለት ከነዚህ ጋር ቁመቱ እኩል ነው። ስለዚህ ቁመቱን እኩል አድርገው እስከዚህ እንደዚህ ይሁን። እንደዚህ አይነት ነገር ይሆናል ማለት ነው። ከዛ ቤዙ እንደዚህ ይሆናል። ከዛ ፍሮንቱ ይሄ ነው የሚሆነው። እንደዚህ ይሆናል። ግን እዚህ ውስጥ መርሳት የሌለብን ቅድም እንደተባባል ነው ሂድን ላይኖች ይኖራሉ። እዚህ ውስጥ ሂድን ላይኖች ይኖራሉ። ሂድን ላይን ብቻ አይደለም ደግሞ ሴንተር ላይኖችም ይኖራሉ ለክቦቹን ለማሳየት። ስለዛ ክቡን እንስራው። እዚህ ጋር 15 ግቡ ይላል። ከዚች ወደዚች 15 ገብተን እዚህ ጋር ሴንተር ላይን እናድርግ። እዚህ ጋር ቢሆን 15 ሴንተር ላይን፣ ከሴንተር ላይኑ ወደ ጎን በተሰጠ ራዲየስ 7.5 ከዚህ ወደዚህ 7.5 ወድጄ አሁን እዚህ ጋር ቢሆን 7.5 በቃ ኦቨርላፕ ላያደርጉ ይችላሉ። እና እዚህ ጋር ኦቨርላፕ ስላደረኩት ሜጀርመንት ተጠቅማችሁ ተሰሩ ኦቨርላፕ ካደረገ ያደርጋል ማለት ነው። ካላደረገ ችግር የለም እንዳለበት ይቀመጣል። ከዛ በዚህ ጋርም እንደዚሁ 7.5 ራዲየስ ከሴንተር ላይኑ ራቅ ብለን ሂድን ላይኖች እናደርጋለን። ከዛ በዚህ ጋርም ደግሞ ከዚህ ወደዚህ 20 እዚች ጋር ያለችን 20 ውጡና ይለን 20 እንሂድና ሴንተር ላይን ከዛ በ7.5 ራዲየስ ሂድን ላይኖች እናደርጋለን። ሰርክሎቹን ለመግለጽ ማለት ነው። ለዛ ሰርክሎቹን ገለጽን፣ እዚህ ጋር ጨረስን። ከዛ በኋላ ምንድነው የሚቀረን? እነዚህን ሴንተር ላይኖች ከሰራን በኋላ ከስር ደግሞ ቅድም ያልኳችሁ እዚህ ጋር ያለችው ሰርክል እዚህ ይሄኛው ቦታ ላይ ያለችው ሰሚ ሰርክል እንዲህ አይነት በራይት ሳይድ በኩል እንዲህ አይነት ኦብሊክ ሰርፌስ ሆና እንዲህ አይነት ሼፕ ወደ ታች እና ወደ ላይ እንደዚህ የሚቀጥል አይደለ? በራይት ሳይድ በኩል መታችሁ ስታዩት። ከዛ እዚህ ጋር የሚቀር ቦታ አለ። ፊት ለፊት ይሄ ይታያል። ፊት ለፊት እችኛዋ ፖይንት እና እችኛዋ ፖይንት ይታያሉ። ግን ደግሞ ከስር ግብት የሚል ቦታ አለ ሰርክሉ። ስለዛ ግብት ያለችው እቺ ጫፍ እዚች ጋር ያለችው የክቡ ጫፍ በደንብ ለማሳየት እዚህ ጋር ያለችው የክቡ ጫፍ ትታየናለች። ምን ሆና? ሂድን ማትታይ ኤጅ ሆና። ስለዛ ማትታይ ኤጅ መሆኗን ለማሳየት እዚህ ጋር ሂድን ላይን እንጠቀማለን ነው። ስለዛ በፍሮንት በኩል ስመጣ ይሄኛውን እዚህ ጋር ያለውን ዝቅ ያለውን ኤጅ ለመግለጽ እዚህ ጋር ሂድን ላይን ማድረግ አለብኝ። እዚህ ጋር ሂድን ላይን ማድረግ አለብኝ። ስለዛ እዚህ ጋር ይሄ ነበረ ሲሊንደሪካል ሼፑ። ከሱ በታች እዚህ ጋር ልምጣና ሂድን ላይን እስከ ድረስ እስከዚህ ብቻ። እዚህ ጋርም እንደዚህ ሂድን ላይን ይሄን ይመስላል ማለት ፍሮንታችን እንደዚህ ነው የሚመስለው። ሌላኛው ደግሞ ፍሮንታችን እንደዚህ ከሰራን ወደ ራይት ሳይዱ እንሂድ። ራይት ሳይድ ላይ ደግሞ የሚታየን ምንድነው? ራይት ሳይዱ ላይ ከላይ 45 ይለናል። ከጫፉ ብንጀምር እዚህ ጋር ያለው ከዚህ ጀምሮ ከዚህኛው ላይን ጀምሮ ወደ ላይ በዚህ በኩል መልሰን ወደ ላይ እንዲህ ወደዛ እስከዛ ድረስ እንዳለ ሙሉ ለሙሉ አንድ ቨርቲካል ላይን ሆኖ ነው የሚታየን ሙሉ ለሙሉ። ምክንያቱም ይሄ ላይን ወደዚህ ያሉ ላይኖች
በራይት ሳይድ በኩል ስንመጣ ፖይንት ነው የሚሆኑት። ልክ ቶፕ ላይ እንደዚህ አይነት ላይኖችን ፖይንት ሆነው እንደሚታዩን በራይት ሳይድ በኩል ደግሞ እንደዚህ አይነት ላይኖች ወደዚህ 30 ዲግሪ ወደ ግራ ያጋደሉ ላይኖች ፖይንት ሆነው ነው የሚታዩን ማለት ነው እነሱ ላይኖች። ስለዛ ስጀምር እዚህ ጋር ምን አድርጌ እጀምራለሁ? ስትሬት ላይን አድርጌ እጀምራለሁ። ስትሬት ላይኑ ከዚህ ያለውን ይሄን መጀመሪያ ያሰመርኩትን የረዥም መስመር የሚገልጽ ስትሬት ላይን ነው የሚገልጽ ስትሬት ላይን ነው ማለት ነው። ከዛ ወደዚህ ጋር 45 ይለናል። 45 ወደዚህ እንሄዳለን። ከዛ ኢንክላይንድ ይሰራል። ከታች ያለውን ደግሞ እንየው መጀመሪያ። ከታች ወደዚህ 15 መጀመሪያ ሄዶ 15ቷ ላይ ደግሞ ከላይ እዚህ ጋር 45 ሄዶ ከዛ ከ45ቷ 45 ይሄዳል። ከ45ቱ ደግሞ በስር በኩል እዚህ ሴንተሯ ከ45ቱ ላይ 45ቱ እስከዚህ ድረስ ነው። ከ45 ወደዚህ ተመልሶ ሴንተር ላይን እዚች ጋር ትኖራለች የክቡ 20 ተመልሶ ማለት ነው። እዚህ ጋር እንደሚነግረን 20 ስለሚል 20 ተመልሶ እዚህ ጋር ሴንተር ላይን ይኖራል። ከዛ ከዚች ከሴንተር ላይኑ ከ20ዋ ደግሞ እዚች ጋር 10 እና እዚህ ጋር ካያችሁት 10 እዚህ ጋር 10 ከሴንተር ላይኑ 10 ደግሞ ገባ ብለን ሌላ ሴንተር ላይን የትንሿ ክብ ማለት ነው ሌላ ሴንተር ላይን ይኖራል። ከእሷ ደግሞ ሴንተር ወደዚህ 44 እንሄዳለን ማለት ነው። 44 እንሄድና ጫፍና ጫፉን እንገጥመዋለን። ከዛ በዚህ ከፍ የምንለው 20 ስለሆነ ይሄኛው እንደዚህ ገጥምና 20 ስለሆነ 20ን ወደዚህ ማምጣት እንችላለን። እስከ እዚህኛው ጫፍ ድረስ ከተሰጠን ሴንተር ላይኑ ድረስ ነው የተሰጠን እስከዚህኛው ድረስ። ሴንተር ላይኑ ትንሽ እንደዚህ ኦቨርላፕ ሊያደርግ ይችላል ከኦብጀክት ላይኑ ጋር። ከዛ እንደዚህ እናደርጋለን። ከዛ ፍሮንት ላይ የሰራናትን ወይም ደግሞ ከዚህ እዚህ ጋር 15 ተብለን የለም እቺን 15 ወደ ላይ ከፍ ብለን 15 እዚህ ጋር ቢሆን እዚህ ጋር ሀፉን እንሰራለን ማለት ነው። ሀፉን እንሰራለን። ሀፍ እንደዚህ ይሆናል ማለት ነው። እዚህ ጋር ሀፍ የሆነው ሰርክል እዚህ ጋር እንሰራለን። ሴንተራችንን እዚህ ጋር 15 ወደ ላይ ከፍ ካለን በኋላ ሆሪዞንታል መተን ይሄንን ኢንክላይንድ ላይን ስንነካው ያለበት ፖይንት ላይ ማለት ነው። እዛች ፖይንት ላይ ሆነን በ7.5 ራዲየስ ሰርክል እንሰራለን። ሀፍ ሰርክል እንሰራለን። ከዛ ለነዚህ ሂድ ላይን ለሴንተር ላይኖች ደግሞ ወደዚህ 7.5 ወደዛም 7.5 ሄደን ሂድ ላይኖችን እናደርግላቸው። ለትልቁም ደግሞ ከላይ ላለውም ደግሞ ሂድ ላይን 7.5 ከሴንተር ላይኑ ራቅ ራቅ እያልኩኝ ሂድ ላይኖች ይኖሩታል ማለት ነው። ከዛ እዚህ ጋር የተረሳ ደግሞ ምን አለ? ይችኛዋ ኦብሊክ ሰርፌስ ይቅርታ ኦብሊክ አልኩኝ ኢንክላይንድ ሰርፌስ እሷ ኢንክላይንድ ሰርፌስ ከዚህ ወደዚህ 15 ነው የምትሄደው ተብሏል እዚህ ጋር። ስለዚህ 15 ከሄድኩኝ በኋላ 15 እዚህ ጋር ቢሆን ለምሳሌ እዚህ አካባቢ ቢሆን ከዚህ ከ15 ከላይ ደግሞ ወደ ታች 10 ወረድ ብዬ እገጥማቸዋለሁ ማለት ነው። ከዛ እዚህ ጋር 20 ይሌለ 20 ከፍ ብዬ ከመሬት ደግሞ እዚህ አካባቢ ሆሪዞንታል ላይ ይኖራታል። ስለዛ እንደዚህ ትሆናለች። ከዛ ከዚህኛው ጫፍ ማለትም እዚች ጋር ካለችው ጫፍ ወደዛ የሚገጥም ይሄን ኦብሊክ ሰርፌስ የሚሰራ ላይን አለ። ከዚች ጫፍ ወደዛ የሚገጥም ኦብሊክ ሰርፌሱን የሚሰራ ላይን ይኖረናል ማለት ነው። ስለዛ ይሄን ይመስላል። ራይት ሳይዱ እንደዚህ ይመስላል። ሴንተር ላይኖችን እናደርጋለን ለክቦቹ። እዚህ ጋር ሙሉ ለሙሉ ስለሚታይ ክቡ ይሄኛው ሴንተር ላይን እዚህ ጋር እናደርግለታለን። መሃሉ ላይ ሴንተር የተጠቀምነው ሴንተር ክቡን ለማክበብ የተጠቀምነው ሴንተር ላይ ክሮስ የሚያደርግ ሴንተር ላይ እናደርግለታለን። አሁን ደግሞ ወደ ቶፑ እንሂድ። ቶፕ ላይ ደግሞ ካያችሁት ፍሮንት የተሰጠን በዚህ በኩል ነው። ስለዛ ፍሮንት በዚህ በኩል ተሰጠን ማለት ቶፑን በዚህ በኩል መተን ነው ወደ ላይ የምናየው ማለት ነው። ስለዛ ፍሮንት በዚህ በኩል ነው የተሰጠን። ቀድመን የምናያት እቺን አይ ሰርፌስ ነው ፊት ለፊት መጀመሪያ የምትመጣው ከላይ። ስለዛ እዚህ ጋር 33 የሚለንን ከታች 33 እንደዚህ ይኖራል። ከሱ በላይ እቺ አይ ሰርፌስ ትኖራለች ማለት ነው። እሷ ፕሮጀክት እያደረግን የምንሰራ ከሆነ እነዚህ ሜጀርመንቶች ቶሎ ቶሎ ማግኘት እንችላለን። በሜጀርመንት ሰሩ ፕሮጀክት እያደረጋችሁ ከፍሮንቱ
ወደ ቶፕ ላይኖችን እየወሰዳችሁ ምክንያቱም ሜዠርመንቶቹ ስላሉ አንድ ቦታ ላይ ፍሮንቱን ስትሰሩ ሜዠርመንት ስለምትጠቀሙ ፍሮንት ላይ የሰራችሁት ዊድዝ የፍሮንቱ ዊድዝ ለቶፑም ዊድዝ ነው የሚሆነው። እቺ 35 ፍሮንት ስትሰሩ ተጠቅማችኋታል እና አሁንም እዚህ ጋር ትጠቀሟታላችሁ አይቀርም ነው። ስለዛ እስከዚህ እንደዚህ እንሰራታለን። ወደ ላይ 45 የተባለውንም እንሰራዋለን። እዛ ጋር ያለው እንደዚህ ቅርጽ ይሰራል። ከዛ ወደዚህ ይመጣል፣ እንደዚህ ይገጥማል። እስካሁን ካሉት ትንሽ ተለቅ አድርጌዋለሁ። በእርግጥ ትንሽ እንደዚህ ሰብሰብ አድርገው። ከዛ ከዚች ጫፍ ደግሞ እንደዚህ አይነት ፕሌን ከላይ ይሰራና እንደዚህ ከዚችኛዋ ጫፍ ወደዚህ የሚመጣ ኢንክላይንድ ላይን አለ። ይሄ ኢንክላይንድ ላይን ከቶፕ ሆነን ስናየው ስትሬት ላይን ሆኖ ነው የሚታየን። እንደዚህ ወደታች የሚወርድ ስትሬት ላይን። ከዛ እዚህ ጋር እንደዚህ ይሄ ቦታ ቢገጥም ኖሮ ሬክታንግል እንደዚህ ይገጥም ነበር። እቺ ኦብሊክ ሰርፌስ ባትኖር እዚህ ጋር ሬክታንግል ነበር የሚገጥመው እንደዚህ። ስለዛ አሁን ከቶፕ ስናይ እቺ ላይን ሆና ነው የምትታየን። እዚህ ጋር ያለው ላይን ሆኖ ነው የሚታየን። እሱ እዚህ ጋር ያለው ከዚህ እስከዚህ ድረስ ያለ ላይን ሆኖ ነው የሚታየን። ስትሬት ላይን ማለት ነው ሆኖ ነው የሚታየን። ይሄ ኢንክላይንድ ላይን ነው። ወደ ነበርንበት ስንመለስ ደግሞ ይኸው ስትሬት ላይን ሆኖ ይታየናል። በዚህ ጋርም ያለችው እቺ ኢንክላይንድ ላይን እሷም ስትሬት ላይን ሆሪዞንታል የሆነች ስትሬት ላይን ሆና ትታየናለች። ከዛ እዚች ጋር 10 የተባልነውን እንቀጥላለን ወደ ታች 10። ከ10 በኋላ ደግሞ ከዚህ አይ ሼፕ ኢንክላይንድ ጋር ይገጥማል ማለት ነው እንደዚህ። ከዛ ከዚህ ወደዚህ 20 የተባለውን ያህል ሄደን ቅድም እንደፈለግነው ወይም ፕሮጀክት አድርገን ብቻ እዚህ ጋር ሰርክል ይኖራል። ከዛ ሴንተር ላይን እናደርግለታለን ለሰርክሉ። ከላይም በዚህ ጋር ሰርክል ይኖራል፣ ለሱም ሴንተር ላይን እናደርጋለን። ሌላኛው ደግሞ እዚህ ጋርም መርሳት የሌለብን ሂድን ላይኖች አሉ። እዚህ ጋር ሂድን ላይን፣ በዚች ጋርም ሂድን ላይን፣ እዚህ ጋር ደግሞ ሴንተር ላይን፣ እዚህ ጋር ሂድን ላይን ይኖራል፣ እዚህ ጋር ሂድን ላይን ይኖራል። ሁለቱ ቦታ ላይ እንደዚህ ኤል ሼፕ ነገር የሚሰሩ ምክንያቱም አይ እንደዚህ ብትሆን አይ የምትሸፍናቸው እዚህ ጋር ካያችሁት ማለት ነው። እንደዚህ ወደ ታች ስትወርድ ከላይ ስታዩት ይሄ ቦታ ይሸፈናል። እችኛዋ ጫፍ ከዚህ እስከዚህ ያለችው ትታያለች፣ ግን የሆነን የሰርክሉን ጫፍ ትሸፍናለች። ስለዚህ የሰርክሉ ጫፍ ከዚች ጋር ኦቨርላፕ ያደረገ አይደለም። የሰርክሉ ጫፍ ይሄ የሀፍ ሰርክሉ ጫፍ ኦቨርላፕ አላደረገም። ስለዛ ከሱ ጫፍ ከፍ ብሎ ሴንተር የሰርክሉ የሰሚ ሰርክሉ ኤጅ ይኖራል። ስለዚህ ያ ኤጅ ተሸፍኗል። ግን ይሄ ውጥት ግብት ሲል ይሄ እንደዚህ አይነት ቅርጽ ሲሰራ እንደዚህ ሲመጣ ወደዚህ አይነት ቅርጽ ሲሰራ ከላይ ትንሽ ከልሎታል ኤጁን የሰርክሉን። ስለዚህ ያንን የተከለለውን ኤጅ ሂድን ላይን በማድረግ እንገልጸዋለን ነው። ለዛ ያ አይቀርም። ጫፍና ጫፉ ግን ግጥም ይላል፣ ክፍተት አይኖርም። ለዛ ቶፑ እንደዚህ ይሆናል። የረሳ ነው ምንድነው እዚህ ጋር ኢንክላይንዱ ቺኛ ፕሌን ትኖራለች። እሷ ኤል ሼፕ ትሰራለች። ፍሮንት ላይም እዚህ ላይም ኤል ሼፕ ነው የሰራችው። እንዲህ ትመጣለች። ሬክታንግል አይነት ሼፕ ትሰራና ግን እዛ ጋር ለየት ብሎ ቺኛ ፕሌን ለብቻው ይታያል። ይሄ ሙሉ ለሙሉ ኤል ሼፕ ሰርቶ እንደዚህ ይታያል ከላይ። ከዛ ጫፍ ላይ ደግሞ ኤል ሼፕ ዳር ላይ እቺ ሬክታንግል ትታያለች። እዚህ ጋር ያለችው ሬክታንግል ትታያለች ማለት ነው። ለዛ ለማስታወስ ያህል መጀመሪያ ፍሮንቱ እንደዚህ ነው የሚሆነው። አይ የምትመስለው ሼፕ ትታያለች። ኢንክላይንዷ አይ ቅርጽ ያላት እሷ ትታያለች። ከሷ በታች ሂድን ላይኖች ይኖራሉ። ቅድም እንዳልኳቸው በዚህ ጋርም ሂድን ላይን ይኖራል። ትንሽዬ ሂድን ላይኖች ይኖራሉ። እሷ ሴንተር ላይን ይኖራታል። ከላይ ደግሞ የሚመጣ በጀርባ በኩል ያለው ሰርክል ከላይ የሚታየው ሰርክል የሱም ደግሞ ሴንተር ላይን እና ሂድን ላይኖች ፍሮንት ላይ ይታያሉ። በዚህ በኩል ኦብሊክ ሰርፌስ እዚህ ጋር ይኖራል። እሱም እዚህ ጋር ይሳላል እንደዚህ። ከዛ ኢንክላይንድ ሰርፌሷም አለች እዚህ ጋር። አጠቃላይ ግን እንደዚህ ይሆናል ማለት ነው። ፍሮንቱ እንደዚህ ይሆናል። የትንሿም ሴንተር ላይን እና ሂድን ላይኖች መቅረት የለባቸውም። ከዛ በኋላ በዚህ በኩል ያለው ራይት ሳይዱ ነው። ይሄ ደግሞ በዚህ በኩል ስትሬት የሆነ ኢንክላይንድ ላይን ነው የሚኖረው። ከዛ ወደ ታች ደግሞ የሚወርዱ ላይኖች ይኖራሉ። በዳር በኩል እዚህ ጫፍ ላይ ደግሞ ያቺ ኤል ሼፕ የሰራችው ላይን ብቻ ነው እዚህ ጋር የምትሰራው። ላይን ብቻ ነው የምትሆነው። እዚህ ጋር ኤል ሼፕ ሰርታለች። እንደዚህ ካያችሁት እዚህ ጋር ኤል ሼፕ ሰርታለች። ቶፕ ላይም ስትመጡ ኤል ሼፕ ሰርታለች እንደዚህ። ግን ይሄ ሬክታንግል አልታየም። እዚህ ጋር ያለው የምታዩት ሬክታንግል ቶፕ ላይ ስትመጡ ይታያል።
በፍሮንት ግን አይታይም። ግን ሁለቱም ቦታ ላይ ኢንክላይንዷ ፕሌን ኤል ሼፕ ትሰራለች። በአንድ በኩል ደግሞ ስትመጡ እዚህ ጋር ራይት ሳይዱ ላይ ላይን ብቻ ኢንክላይንድ ላይን ትሆናለች። ኦብሊክ ሰርፌሱ ደግሞ በዚህ ጋርም አፒር ያደርጋል፣ በዚህ ጋርም አፒር ያደርጋል ይመጣል። በዚህም ሰርክሎቹ ደግሞ ሁለት ቦታ ብቻ ነው የሚታዩት፣ ቶፕ ላይ ብቻ ነው የሚታዩት። ሁለት ቦታ ሳይሆን አንዴ ቶፕ ላይ ብቻ ነው ሰርክል ሆነው የሚታዩት። ሌላ ቦታ ላይ በሂድን ላይን እና በሴንተር ላይን ነው የገለጽ ናቸው። ስለዛ ጥያቄው ይሄን ይመስላል። እዚህ ጋር ያለው ያ ኢንክላይንድ እዚህ ጋርም ያለ ከታች ያለ ኢንክላይንድ ፕሌን አለ። ቶፕ ላይ ሲታይ ብቻ ኢንክላይንድ ላይን ይሆንና እዚህ ጋር ኢንክላይንድ ላይን ይሆንና ሌላ ቦታ ላይ ሲታዩት ግን እዚህ ጋር መታችሁ ሲታዩት ሬክታንግሎች ነው የሚሆነው። ሬክታንግሎች በዚህ ጋርም ሬክታንግል፣ በፍሮንትም በራይት ሳይድም ሬክታንግል ሆኖ ነው የሚታየው። የኛው ሰርፌስ ሬክታንግል ሆኖ ነው የሚታየው። ስለተከታተላችሁን በጣም ነው የምናመሰግነው። የዚህን ጥያቄ ከነ ሜዠርመንቶቹ መልሶቹን የምትፈልጉ ከሆነ ቴሌግራም ቻናላችንን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ አሁን በፍሪ ሃንድ ነው የሰራሁት። እዛ ላይ ግን በካድ የተሰራውን መልሱን ኤግዛክት መልሱን ማግኘት ትችላላችሁ። ስለ ፒክቶሪያል ደግሞ ሌሎች ቪዲዮዎችን ማየት ከፈለጋችሁ ቻናላችንን ከዚህ በፊት የሰራናቸውን ጥያቄዎች ማየት ትችላላችሁ። መልካም ቀን፣ ቻው።